አንዱ ዓለም ጎሳን በዚህ ደረጃ መጥላት ምን አስፈልግ? እኔ አልገደልኳትም ካለ አባገዳዎች ደግሞ መርቀውት ወደ ስራ ወደ አርተ ተመለስ ካሉት እኛ በአባገዳ እንኳን በእኛ ደረጃ አይደለም በመንግስት ደረጃ ማንም ጣልቃ። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክትም አስተላልፈዋል። ከዛ ከሀያት ከቦሌ ጣፎ መጥቼ ከ9 ሰዓት ጀምሮ እኔ እኮ ያየኋት ብር አለች በቃ እሷን ከፍላለሁ ብዬ ነው። ከ9 ሰዓት ጀምሮ እስከ 1 ሰዓት ምናምን 1400 ብር ሲያሳየኝ 1480 ብር ሲያሳየኝ እኔ ጠጥቼ ተኝቼ ሻሸመኔ አድርሰኝ ነው እንዴ? Yo, what's up everyone? What's up? What's good? እንዴት ነው? እንዴት ይዟችኋል? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ እስኪ አዳዲስና አነጋጋሪ በሆኑ ቪዲዮዎች ተመልሰን መተናል ማለት ነው። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻው የተመለከታችሁ ፈታ ዘና ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሌትስ ጎ ወደ ቪዲዮቹ። Okay, let's go. አየሁ ሁሉም አይደጉ ምላሽና ሰርጉ እጅን በዘረጉ የተላቱ መልካም ነገር ዛሬ ቢዘነጉ ሰኳቸው ይሻላል ብዬ ላስብ ደግደጉ አልሞክርም ላጎበድዝና እንደሱ ሲያምረኝ እመነኝ ትለኛለህ እስካት ናት ይማረኝ ሲዛዛት ቢውልም እንኳን የፈልፈላ መዓት ይዘገያል እንጂ ወትሮም አህያ የጅናት ነገር። Hey, I show speed. How you doing? Everything is good. I hope. Car, window, door, cheese, whiz. እንዳለ ለበናት አንዱ ፈረንጅ ለማናገር እንደዚህ መንቆጣቆጥ አላስፈላጊ ነው። ለምን ራሳችሁን ትጎዳላችሁ? እንግሊሽ ፎር ኢትዮጵያ። አበር መስኪን ስምህም አለበት ደመቃ። እሺ ደመቀ፣ በሀገራችን እንዲሁም በዓለማችን ላይ በጣም አሳሳቢና አነጋጋሪ ሆነ የቆየው ጉዳይ የኮሮና ቫይረስ በሽታ ነውና ስለሱ ምን ያህል ግንዛቤ አለ? ማይኔ ራስን ለመጠንቀቅ የምታውቀው ነገር ስለዚህ በሽታ የሰማኸው ለጥንቃቄ የምታደርገው ነገር? አዎ ሳምና አጃክስ 3 ጊዜ ታጠብ ነው ይተባላል። ይሄ ይታጠብ ነው አለ። አዎ እሺ። እና ደግሞ እኔ በራሴ በኩል ባለትዳር ነኝ። ልንገርሽ አይደለ ሴቶች እንደበዛ እናውቃለን። አዲስ አበባ ሴቶች በዝተዋል። ግን አንድ ሰው ጋር ከአንድ ሰው ጋር ነው ተባለ ነው። ስለዚህ ሰዎች የተማሩት እንዳልተማረ ያበላሻሉ አሉ። ከዛ ውጪ ነው የሌለበትም። አሁን እስካሁን ድረስ እግዚአብሔር ይመስገን በቃ ንጹህ ነኝ። እሺ ብዙ ኢትዮጵያውያን ይሄ በሽተኛን እንደማያጠቃ ይናገራሉና ኢትዮጵያውያንን ይሄ በሽታ የሚያጠቃ ይመስላል? አይመስልም። የራሱ መጠንቀቅ የራሱ ጉዳይ ነው አንድ ሰው እንጂ ኢትዮጵያውያንን አያጠቃም። ኢትዮጵያ ውስጥማ በሽታ ብዙ በሽታ አለ አውቃለሁ። እሱ ይሄን ደግሞ መጠንቀቅ የማን ነው? ባለቤቱ ነው። አዎ እሺ። አንተ የምታደርገው ቅድመ ጥንቃቄዎች ምንድነው? ይሄ በሽታ ወደ አንተ እንዳይመጣ ወይም ለሌላ ሰው ላለማስተላለፍ መጠቀም በቃ ከፈለኩ ማለት ነው። እሺ ምናልባት መጨረሻ የምታስተላልፈው መልእክት ካለ? በቃ ነገርኩሽ። 3 ኮንዶም ደርቤ ማድረግ እችላለሁ የፈለኩን ማለት ነው። አለ ኮንዶም ደግሞ መጠቀም በራሱ ጊዜ በሽታ ተፈጠረ ማለት ነው። ምን ይባላል? እሺ ምን ይባላል? አሁን ከቻት ጂፒቲ ላይ ማለት ነው እንግሊዘኛ እያወረድኩኝ ልካቸውን ነግሬ ተቃጥዬ አሁን መጥቼ ነው ምነግራችሁ ማለት ነው። ይላችሁ የራይድ አገልግሎት የሚሰጥ አንድ የሆነ ድርጅት አለ። በጣም ቅናሽ ነው። እሱን አውርጄ በሱ መጠቀም ጀምረን ነበር። ከዛ ከሀያት ከቦሌ ጣፎ መጥቼ ከ9 ሰዓት ጀምሮ እኔ እኮ ያየኋት ብር አለች በቃ እሷን ከፍላለሁ ብዬ ነው። ከ9 ሰዓት ጀምሮ እስከ 1 ሰዓት ምናምን 1400 ብር ሲያሳየኝ 1480 ብር ሲያሳየኝ እኔ ጠጥቼ ተኝቼ ሻሸመኔ አድርሰኝ ነው እንዴ? ምን ደሞዝ ነው ስለ ሂሳብሽ እኔም ከፍለው አዎ አንድ ጨምሮ ነው ከፊት የሚያሳየው። አይ ይሄ ነው ሂሳብሽ ሙሉ ነው። አዎ ከፍለው አረባክ ሂሳብ ያየሁት ስንት ነው? ከዛ በድርጅቱ ጋር
ማስደወል እየቀለድክ እንዳይሆን ድርጅቱ ጋር ማስደወል። እሺ ምንድነው? አይ እንዲህ ነው የሚመጣው ማለት ስትል የሚመጣው አስረዳኝ እስኪ። አይቼ እኮ ነው አይደለም። እኛ ከ1 ሰዓት ጀምሮ እስከ 9 ሰዓት ብዙ አቅራቢያ የሌላቸው ተሽከርካሪዎች ብዙ ጠያቂ ካለ እንደዛ ነው የምንሰጠው። ምን እንደዚህ እና እኔ ምን አገባኝ? ጠብቄ ከሆነ ያዘዝኩት እኮ ጠብቀሽ ያዘዝሽው ብዙ ተሽከርካሪ ስለሌለ እኔ ጠበቅኩት ሲጀመር ሂሳቤ እንዲቀንስልኝ ስለመሸ ክራውድ ስለሆነ ሂሳቤ እንዲቀንስልኝ ነው እንጂ ምንድን አይ እንደዚህ ነው። ምን በኪሎ ሜትር ስንት ነው? የለውም። መነሻ ስንት ነው? በፐርሰንት ነው። ምን አገባኝ? ፐርሰንት ማን ነው ሲጀመር? ፐርሰንት ማን ነው? እኔ ስንቶቻችሁ የተጋደላችሁ ይሆናል እንዴ? ይቀንሳል ብዬ ባወርድ 480 ብር ከፍቼም አላቅም። ሻሸመኔ በቅጥቅጥ በሌቭል 3 ራሱ ይቀንሳል። ይሁን ያው ከድርጅቱ ጋር እያወራው ነው እኔ ቀደላለሁ እንዴ? እኔ ሲጀመር የክሪስማስ ትሪ ቤተክርስቲያን አልፈቀደችም ብዬ ቀንሱ ብዬ ለ400 ብር ትቼ መጥቻለሁ። 480 እያያችሁን ከሆነ ይሁን አልተኛም። በኋላ ደግሜ አዶናይ ነው የምሆነው። 20 ቪዲዮ ነው የምሰራው። እንዲህ ይቻላል እንዴ? በጣም ውድ ነው። 1480 ብር ሲሰምቼም አጋጥሞኝም አያውቅም። በጣም ተወዷል እንዴ? ከሀገር ነው እንዲያስወጣት። እውነት የቀነኒ ፍትህ ማጣት አንገብግቧቸው ነው ወይስ ደግሞ ለአንዷለም ያላቸውን ጥላቻ በዚህ መልኩ ማንጸባረቅ ፈልገው ነው? አንዷለም ጎሳን በዚህ ደረጃ መጥላት ምን አስፈልግ? እኔ አልገደልኳትም ካለ አባገዳዎች ደግሞ መርቀውት ወደ ስራ ወደ አርት ተመለስ ካሉት እኛ በአባገዳ እንኳን በእኛ ደረጃ አይደለም በመንግስት ደረጃ ማንም ጣልቃ አይገባም። ወንድሜ ፍትህ ማለት እኮ ትክክለኛው ፍርድ ይሰጥልን እንጂ በሐሰት ይፈረድልን ማለት እኮ አይደለም። የፍትህን ትርጉም ማታውቀው ከሆነ ያንተ እኮ ይብሳል። ራሱ መናገር ለሚችል ሰው ነው ድምጽ እየሆንክ ያለው። እነ ኑሐሚንም እኛም ራሷ መናገር ለማችል ልጅ ነው ድምጽ እየሆንን ያለን። ፍትህ ስጡኝ ማለት ለማችል ልጅ፣ ምክንያቱም በህይወት የለችም። ያንተውና የራሷ ቤተሰቦችስ ፍትህ ስጡን እያሉ ያሉት አንዷለም ጥላቻ ስላላቸው ነው እያልከን ነው? እነሱ እኮ ከልጅነት እስከ እውቀት አሳድገው ደረሰችልን ሲሉ በግፍ ላጧት ልጃቸው ነው ፍትህ ይሰጠን እያሉ ያሉት። እንዴት በዚህ ሁኔታ ላይ ያሉ ቤተሰቦቿ ላይ የዘር ፖለቲካ ትሰራለህ? ራስህን መለስ ብለህ ይኸው ፍትህ ሲባል ዘር እያልከን ያለህ። ይሄ ጉዳይ ተፈታ ማለት ሌሎችም ተመሳሳይ ኬዞች የፍትህ በርን ነው የሚከፍተው። እስከ መቼ ነው ጥቃት የሚደርስባቸው ሴቶች፣ ህጻናት፣ ወንዶች፣ ህጻናት፣ ሴቶች ጉዳይ ዝም የሚባለው? አንተ የምር እህትህ ተደፍራ ተገላ ቢሆን እናትህ ተደፍራ ተገላ ቢሆን ጥላቻ ነው እንጂ አልተደፈሩም አልተገደሉም ትል ነበር? እንድሞ እንኳን ያወጣውን መረጃ እያየ ምን ያህል ህሊና ቢስ ብትሆን። ከዛን ሽጉጡን ፊቷ ላይ ደቀነባት። ወደ ሸተሯ ዙሮ ሸተር ላይ ተኮሰዋል። የአባገዳን ስርዓት አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። እስኪ ለዚህ ወናፍ ይሄን ቪዲዮ ሼር እያደረጋችሁ አድርሱለት። እንግዲህ ያሳዝናል። እስኪ ደግሞ ወንድሟ የሰጠውን ቪዲዮ እስኪ ሙሉ ቪዲዮን እስኪ እንመልከተው። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት
አንዱ አለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱ አለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ሆናሱ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷ ነው በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ሆናሱ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ ያደርለውም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ ረሷ አይደለች ምን ሆነ አንዷ ማለችው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዱዓለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛት ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱዓለም ነበረ። አንዱዓለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳችው።
እነዚህ ወጦች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ይሄ ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ ቪዲዮ እዚህ ጋር ነው ያለቀው። በጣም ያሳዝናል ሲደርስባት የነበረው ነገር እና ቤተሰቦቿ እየጠየቁ ያሉት አሁን ፍትህ ነው ስላችሁ በእንደዚህ ካሳ በመክፈል የሚመለስ ነገር አይደለም። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዷለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክትም አስተላልፈዋል። ታዲያ ይህ አትሌት በኦሮምኛ ቋንቋ እንደገለጸውም አንዷለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዶች ፊት ቀርበ እነርሱን ለማናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይንም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲልም ኮንኗል። አትሌቱ አክሎም ጉዳዩን ወደ ሽምግልናና አባገዳዎች ከሄደ የኦሮሞ ባህል በመጠበቅ መልኩም በኩሽ ቋንቋ መናገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እየተደረገ ያለ ሴራ ነው ብሏል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስን ወይም የሚከፍልልንን ያጣን ህዝቦች አይደለንም በማለት አንዷለም እጮኛውን ገሎ ከሆነ በኦሮሞ የጉማ ወይንም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥም መክሯል። አንዷለም እውነትህን ተናገር፣ ገለህም ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢ በል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲልም ለአንዷለም መልእክቱን አስተላልፈዋል። ክስ የሚያቀርቡ አካላትንም ቢሆን አንዷለም ስለመግደሉ በእርግጠኝነት የማታውቁና የያዛችሁትን ማስረጃ ካለም አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲልም በቁጣ ገልጿል። በመጨረሻም አትሌቱ እንግዲህ የህብረተሰቡን አቋምን በተመለከተ ሲናገር አንዷለም በህይወት ባይኖር ኖሮ ስለ ሟች እጮኛ ቀነኒ ያልሆነው ሁሉ ትቀባጥሩ ነበረ። እናንተ እንደ ንፋስ ናችሁ፣ ንፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲልም ትችቱን ሰንዝሯል። በዚህ ምን ትላላችሁ? አሁን የዚህ ሰው የሴት ልጁ ላይ ቢሆን ነገር ደርሶ የነበረው እስኪ ምን ሊል እንደሚችል ሳስበው በጣም ወይም እህቱ ላይ ሴት እህቱ ላይ ቢሆን ይሄ ነገር ደርሶ የነበረው ምን እንደሚል እንግዲህ ሁላችንም የምናውቀው ነውና ብቻ በጣም አስተያየት ሰጪዎችን በጣም ሁሉም ነገር ብቻ በጣም የሚያስጠላና የሚያሳፍር ነገር ነው። በጣም it's embarrassing. It's a disgrace. That's what it is, a disgrace. በጫቱ ከምትጀዝብ ብላ ሐብሐብ በጫቱ ከምትጀዝብ ብላ ሐብሐብ 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 ይስማማል ጨጓራ ለልብ ሐብሐብ 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 ይጣፍጣል ወላሂ ወረብ حبحاب 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 يطفطل والله يا احباب 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 ላይክ ሼር ኮፒ ሊንክ አድርጉት የምትወዱት ይሄ በቃ this man never fails. This was the one that couldn't fail. This was one that's never failed.
ወንድሜ ከበርጫ ብላበት አልጫ ወንድሜ ከበርጫ ብላበት አልጫ ሳምቦል ኮንሰርት ሳትገቡ ይላል። እኔ እኮ ተናግሬ ነበረ። That's what I'm talking about, bro. That's what I'm talking about. That's why he's the MVP. That's why he's the GOAT. ብሽም ምንም አልጣፈጠኝም። ቤት ጌጂ እዛው በልቼ እዛው ላድር ነው። ደህና ደሪ በቃ። እንደዛ ይሻላል። በቃ ሁለት እንጀራ ነበረ ከእናቴ ቤት ያመጣሁት። አንተ ከሌላ አንዱን አሁን እራቴን እበላዋለሁ፣ አንዱን ደግሞ ያው ቁርሴን እበላዋለሁ። በቃ ሆዳ አንተ መልት ባል ሂድ በቃ። ሴቷ ተንኮሱ ይላል። ብሉበት፣ አይ በቃ ብሉበት። ሄሎ ወይ ለምን ቀነሱ? ምን እንዴ? ሙከራ ነው አንቺ እንዴት ሞከርሽ? ማነኝ? እናትሽ ነኝ እኮ እኔ። እሺ እንዴ እንዴት ነው ሞከር? አንቺ ነይ ወይ እንዴ ሞከርሽ እኮ በደንብ አንቺ እንዴ ወይ እንዴት ሞከርሽ? ሞከርሽ በደንብ ሞከርሽ። ቴስታ ቀረሽ? ምን ማለት እንደዚህ ምን ማለት እንዴት ማነኝ? እንዳትሽ ልኩ አንቺ እንዳትሽ ልኩ ምን ሆነሽ ነው? እንደዚህ ነው ሞከርሽ እኮ አይ በጆት ማዘር። አረ ግን ተው እንደዚህ አይነት ቀልድ ጥሩ አይደለም እንዴ። ተው እንጂ ዴ ፌራ አይደለም። It's not fair. It's not fair. ኖ ብዙ ሴቶች አያስፈልግም። ይሄ እሺ ፎቶ ያንተ ነው? አንተ አይደለህም ነህ? ይሄ እኔ ፎቶ ነው ነህ ወይ ነው? እኔ አይደለሁም ፎቶ ላይ። እርግጠኛ ነህ? ይሄ እኔ ፎቶ አይደለም እንዴ? ይሄኛው ነው አንድ ነን እንዴ? እኔ እንጃ። እኔ ይሄ ፎቶ ነው እንደዚህ በገዛ ቆንጨሬ ነው ያረዱኝ። በገዛ ቆንጨሬ በጎራዴ ነው ያረዱኝ። ዌል ጋይዝ ለዛሬ የነበሩ ቪዲዮዎች እንደዚህ ይመስሉ ነበር። አብራችሁ ስለቆያችሁ አመሰግናለሁ። የዚህ ቻናል ቤተሰብ ያልናችሁ ሰዎች ሰብስክራይብ ምትሏን በተን በመጫን የዚህ ቻናል ቤተሰብ ይሆናችሁ ላይክ ማድረግ እንዳይረሳ። ሰላም